ሰላም ጤና ይስጥልኝ ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ልንወያይበት እንድንመካከርበት የመጣሁት ርዕስ የፊታችንን ቆዳ እንክብካቤ ነው። እንግዲህ አሁን ላይ የፊት ቆዳ እንክብካቤ በጣም ብዙ አይነት እንትን አለ አይደለ? ቪዲዮዎች አሉ። ነገር ግን በእኔ አስተያየት አብዛኛው የቢዝነስ ጎል ነው፣ ብር መሰብሰቢያ ነው ብዬ አምናለሁኝ። እኛ ቤታችን ውስጥ ባሉ ነገሮች በቀላሉ ፊታችንን መንከባከብ እንችላለን፣ በጣም ኮስት ሳናወጣ። ፕላስ ደግሞ አይታወቅም፣ ኬሚካል የሆኑ ነገሮችን ስንጠቀም ሳይድ ኢፌክት ሊኖረው ይችላል አይደለም? አብዛኛው ነገሮች ከውጭ ተመርተው የሚመጡ ናቸው። ለእነሱ ቆዳ እንዲስማማ ተደርጎ ነው እንትን የሚለው የሚመረተው። ፕላስ ደግሞ አፍሪካ እንደመኖራችን መጠን የሚላክልን ምን አይነት ነገር እንደሆነ ላናቅ እንችላለን። እኛ በቤታችን ውስጥ ቀለል ባለ መልኩ ከድሮ ጀምሮ ይጠቀሙበት የነበረውን ነገሮችን በመጠቀም የፊታችንን ቆዳ መንከባከብ እንችላለን ብዬ አስባለሁ አይደለ? አሁን ይሄ የሚያነጡ ብሊንች የሚያደርጉ ክሬሞች በጣም የሆነ ጊዜ ላይ ይሸጥ ነበር አይደለም? እሱ ደግሞ ብዙ እህቶቻችን ቆዳ ላይ በጣም ከባድ የሚባል ዳሜጅ አድርሶ ነው ያለፈው። አሁንም ባለማወቅ የሚጠቀሙ እህቶች አሉና ሞር የምናረጋቸውን ነገሮች አውቀን ብናረግ ጥሩ ነው ባይ ነኝ። ምክንያቱም ከሰው ልጅ በላይ አሁን ብር ስለሆነ የሚታሰበው ማለት ነው። እና በተቻለን አቅም ኮንሺየስ ሆነን የምናረጋቸውን ነገሮች ማወቅ አለብን ማለት ነው። ሰው በተፈጥሯዊ መንገድ ቤታችን ውስጥ የምናረጋቸው ማስኮች ከኬሚካል ፍሪ ናቸው። በዛ ላይ ቤት ውስጥ የምንጠቀማቸው ለምግብነት የምንጠቀማቸው ስለሆኑ ዜሮ ብር ነው ማለት ነው። ሰው እንደዛ እያደረገን እንጠቀማለን። ቤዚክ የቆዳ እንክብካቤ የሚባሉት ፊታችንን መታጠብ፣ እንደገና ደግሞ ክሬሞችን፣ ቫዝሊን ኢቭን መጠቀም፣ ሞይስቸራይዘር የምንለው ቆዳችን እንዳይደርቅ የሚረዱ ነገሮችን መጠቀም። የተስማማንን ውድ የሆነ ነገር አይደለም አይደለ? እኛ የተስማማንን ረጅም ጊዜ ስንጠቀም የነበሩትን ክሬሞች መጠቀም እንችላለን። በሶስተኛ ደረጃ ደግሞ ይሄ ሰንብሎክ የምንለው እንደ ሳንስክሪን ምናምን የሚባሉት ማለት ነው፣ እነሱን መጠቀም አለብን ተብሎ ይታሰባል። አሁንም ቢሆን እኔ ስለ ሰንስክሪን አሉታዊ ነው የሚባል አሉታዊ ምንድን ነው ብቻ ተቃራኒ የሆነ አመለካከት ነው ያለኝ። ምክንያቱም አይታወቅም አሁንም የምንጠቀመው ሰንስክሪን አይነቱን ማለት ነው። ከዛ ሁላ ጥላ በመያዝ መነጽር በማድረግ ኮፍያ በማድረግ ሻርፖችን በማድረግ ፊታችንን ካላስፈላጊ የዩቪ ጨረር አይደለ ለመከላከል የምናደርገው፣ ካላስፈላጊ የፀሐይ ጨረር ብሎም ከአቧራ መከላከል እንችላለን ማለት ነው። በምንወጣበት ጊዜ ጥላ ምናምን እንደዚህ እያልኳችሁን ይዘን በመውጣት ራሳችንን መንከባከብ እንችላለን። በቃ እንዳልኳችሁ አንደኛ ነገር ምንም የሚያሰጋ ነገር አይደለም። ሁለተኛ ነገር ደግሞ ኪሳችንን ሳንጎዳ እንደዛ አድርገን ፊታችንን መንከባከብ እንችላለን ማለት ነው። እንዳልኳችሁ ክሬም ስንጠቀም ኤክስፔንሲቭ የሆነ ነገር መሆን የለበትም። በቃ በቻልነው የተስማማንን ክሬም መጠቀም እንችላለን። ክሊንዘር ጋር ስንሄድ ወይም ፊት ማጽጃ ሳሙና ጋር ስንሄድ ደግሞ ረጅም ዓመት ወደ ሶማሊያ አካባቢ ሲጠቀሙ የነበሩት እንደ ቀሲል፣ ዛሬ ቀሲል ዥን የመጣሁት እንደ ቀሲል መጠቀም እንችላለን። እንደገና አጃ መጠቀም እንችላለን። በጣም ቆንጆ ነው። አንደኛ ፊታችንን ልስልስ ነው የሚያደርግልን፣ ያንጸባርቃል። ፊታችን በጣም ቆንጆ ነው የሚሆነው። ሁለተኛ ቡና በማርም መጠቀም እንችላለን። በጣም ኤክስፎሊት ያደርግልናል። እንደዚህ አይነት የቤት ውስጥ እንትኖችን በመጠቀም ቤት ውስጥ የሚዘጋጁ ወይም ቤታችን ውስጥ የማይጠፉ ነገሮችን በመጠቀም ራሳችንን መንከባከብ እንችላለን። ምንም አይነት ሳይድ ኢፌክት የለውም። ይህን ስንጠቀም በሳምንት አንዴ ወይ ሁለቴ ፊታችን ላይ አፕላይ ብናረግ የተሻለ ለውጥ እናገኛለን። ፕላስ ደግሞ
ብዙ ጊዜ ትንሽ ነገር አድርገን በአንዴ ወይ በሁለቴ ለውጥ ማየት እንፈልጋለን። ነገር ግን ያው ነገሮች በሂደት አይደለም የሚቀየረው፣ እለት እለት በምናደርገው ነገር ተስፋ ሳንቆርጥ ይቀየራል። ተስፋ ሳትቆርጡ እንደዚህ አይነት ሆሜድ እንትኖችን መጠቀም እንችላለን። ፕላስ ደግሞ ሆሜድ እንደዚህ አይነት ነገሮችን ስንጠቀም ቶሎ እንትን አያሳየንም፣ ቶሎ እንትን አይኖረውም፣ ሪዛልት አይኖረውም። ተስፋ ሳንቆርጥ እንደ አይነት ነገሮችን መጠቀም እንዳልኳችሁ አንደኛ ከኬሚካል ፍሪ ናቸው፣ ሁለተኛ ኪሳችንንም አይጎዱንም፣ ሶስተኛ ነገር ደግሞ በቃ ደስ ይላል። እንደዚህ እያደረግን ራሳችንን መንከባከብ እንችላለን ማለት ነው። ከምንም በላይ ደግሞ ከላይ የምናደርጋቸው ነገሮች ብቻ አይደሉም ፊታችን ላይ ለውጥ የሚያመጡት፣ ከውስጥ ወደ ውጪ መሆን አለበት። ከውስጥ ወደ ውጪ ደግሞ ሲሆን ምንድነው? ውሃ መጠጣት በጣም ለሚከብዳችሁ ሰዎች መጠጫ እያዘጋጃችሁ የተመቻችሁ ቤታችሁ ውስጥ ባለው ሞር ይሄ የሃይላንድ እንትን ባይሆን ይመከራል አይደል? ጥሩ ስላልሆነ ማለት ነው። ማይካዎች ኦር ብረት ብርጭቆ ምናምን ቢሆን የተሻለ ነው። በቀን በቻልነው አቅም ቀስ እያለን ግማሽ 1-2 እያደረግን በቻልነው አቅም እንትን እንዲል ሃይድሬትድ እንድንሆን፣ ምክንያቱም ውስጣችን ጥሩ ያልሆነ መወገድ ያለባቸው ቆሻሻዎች ምናምን ካልተወገዱ ጊዜ ከላይ ብናረግ ምንም ለውጥ ስለማይኖረው ውሃችንን በደንብ መጠጣት አንርሳ። በጣም ውሃ ወሳኝ ነገር ነው። ኢቭን የቆዳ መሸብሸብ ራሱ በእድሜ ነው። ኦፍኮርስ በእድሜ ሲመጣ ደስ ይላል፣ እግዚአብሔር ይመስገን። ነገር ግን ያለ እድሜ ሲሆን ደግሞ ዲሃይድሬትድ መሆንም አንዱ ሪዝን ነው። በተቻለን አቅም ራሳችንን ሃይድሬትድ እያደረግን ውሃ እየጠጣን የተለያዩ ጁሶችን እየተጠቀምን ክሊን መደረግም ያለባቸው ቆሻሾች እየወጡ ሃይድሬትድ መሆን ወሳኝ ነገር ነው። ፕላስ የምንበላቸው ምግቦችም እንደ ሀበሻ የምንበላቸው ምግብ ጥሩ ነው ብዬ አስባለሁ። ያው ኦቨር ኩክድ ስለሚሆን በጣም ስለምናበስላቸው በጣም እሳት ላይ ስለምንቀቅለው የእንትኑ የምግብ ይዘቱ ኦፍኮርስ ያጣል። ግን በተቻለን አቅም ኦቨር ኩክድ ያልሆኑ በጣም ያልበሰሉ ነገሮችን ብንጠቀም ለጤናችንም ተስማሚ ነው። ጤናችን ደግሞ ደህና ሲሆን ፊታችንን ያንጸባርቃል አይደለ? እንደዛ እያደረገ ምግባችንን ቼክ ብናደርገው ፍሩትና ቬጂቴብል ደግሞ ብንጠቀም፣ እኛ ሀገር ደግሞ እንደምታውቁት ርካሽ ነው። በየቦታው እናቶች ጉሊት ይዘው ቁጭ ይላሉ አይደለ? ርካሽ ነው ካሉት ከሌሎች ነገሮች ከስጋ ከምናምን በተሻለ እንትን እናገኛለን በርካሽ በየቦታው። ፍሩቶችና ቬጂቴብሎችን የምናበዛ ስኳር የሚባለውን ነገር ደግሞ በተቻለን አቅም ብንቀንስ ብሎም ብናስወግድ፣ ስፔሻሊ እንዲህ ቡና ምናምን ሱስ ያለባቸው ሰዎች ያው በስኳር ስለሚጠጣ ብዙ ጊዜ ያለ ስኳርም የሚጠጡ ሰዎች አሉ። ግን ብዙ ጊዜ በስኳር ነው የሚጠጣው እና እሱ ነገር ብንቀንስ ሞር ከውስጥ ወደ ውጭ ያንጸባርቃል ማለት ነው። እንደዛ ብናረግ እንደገና ስትረስ፣ ጭንቀት ምናምን ያለብን ሰዎች ያው ተጨንቀ ምንም ስለማናመጣ በጸሎት እግዚአብሔርን እየተማጸን ችግሮቻችንን እንዲፈቱልን በማድረግ ከስትረስ ፍሪ መሞከር። ያው በአንድ የሚመጣ ነገር ስላልሆነ ቀስ በቀስ እንደዛ ብናረግ እንደዛ እያደረግን ያው ላይፍ ስታይላችንን ብናስተካክል፣ እንቅስቃሴ ብናረግ። እንቅስቃሴ ማድረግ ማለት ጂም ቤት ገብቶ በየቀኑ መሮጥ ምናምን ሳይሆን ትንሽም ወክ ማድረግ፣ እንቅስቃሴ ማድረግ፣ ወዲያ ማለት እንደሱ አይነት ነገሮችን ብናረግ የተሻለ ነው። ከላይ የምናረገው ብቻ ሳይሆን
ከውስጣችንን መጠበቅ ስላለብን ማለት ነው። ኳሊቲ ያለው እንቅልፍ መተኛት በጣም ወሳኝ ነገር ነው። እንቅልፍ መተኛት በጣም በጣም ወሳኝ ነገር ነው። ሶ እንደሱ እያደረገን የራሳችንን ስንንከባከብ ከውስጥ ወደ ውጪ ጥሩ እንትን ይኖረናል። ሶ እንደዛ እያደረግን ራሳችንን መንከባከብ እንችላለን። እዚህ ጋር እንዳልኳችሁ ቀሲል አለኝ። ቀሲል በጣም ረጅም ጊዜ ሶማሌዎች ሲጠቀሙ የነበሩት ነው። አሁን ኤቭሪዌር ይገኛል በየቦታው። ያው ጥራቱን ፈጣሪ ነው የሚያውቀው። አንዳንዴማ ጌሾ ነው እንዴት አለው፣ ያው አይለይም። ግን የምታውቁት እኔ አሁን ይሄንን የምገዛው ማቃት አንድ ሙስሊም ልጅ አለች ሰፈር ውስጥ፣ እሷ ናት የምታመጣው። ዋጋዋም ትንሽ ጫን ያለ ነውና እንዲህ የምታውቁት ሰው የሚያመጣላችሁ ምናምን ደንበኛ ይዛችሁ ብታገኙ በጣም አሪፍ ነው፣ ከሚታወቅ ሰው ማለት ነው። ሶ እንደዚህችን ቅብት ብላችሁ በንጹህ ቆዳ ቢሆን ደግሞ የተሻለ ነው። እሺ በንጹህ ቆዳ ፊታችሁ ትጠብ ብላችሁ እንደዚህ በንጹህ ቆዳ ያሁን ምንድነው ትንሽ ታቆይታችሁ ስትታጠቡት እንደ አረፋ ይሆናል። ፊታችሁን ኤክስፖሊት አረጋችሁ ወይም ታጠባችሁ ማለት ነው። በደንብ ይሄ የሞቱ ቆዳዎች ከላያችሁ ላይ ብድግ ይላሉ። ትንሽ 15 ደቂቃ ምናምን እንደዚህ አቆይታችሁ ትታጠቡትና በውሃ ብቻ፣ ምክንያቱም ራሱ የማጽዳት ኃይል ስላለው ማለት ነው። ትታጠቡትና የተመቻችሁትን እንዳልኳችሁ ፊታችሁ ድርቅ ሳይል የተመቻችሁን የምትወዱትን ክሬም ብትጠቀሙ ፊታችሁ በቃ እቺን በሳምንት 2 አፕላይ ብታረጓት በጣም አሪፍ ነው። አንዳንድ ሰው ደግሞ እንደ ሳሙና ሬጉላር ይጠቀማል። እንደሱ ማድረግ ትችላላችሁ። በተቻላችሁ አቅም ማለት ነው። በተቻላችሁ አቅም ሳይሆን በቃ በፍጹም መሆን የሌለበት ነገር ቢኖር ይሄ በልብስ ሳሙና አደራችሁን እንዳትታጠቡ ፊታችሁ። ምክንያቱም ፊት ቆዳ ነው እንጂ ሳሙና እንትን አይደለም፣ ልብስ አይደለም። ለልብስ ማጽጃ ስለሆነ በጣም ብዙ አይነት ኬሚካል ነው የሚጠቀሙት። ለኛ ለፊታችንም አይሆን ማለት ነው። ሶ አደራችሁ እንዳትጠቀሙ። አንዳንድ ሰው ምንም አይመስላቸውም። ስፔሻል ደግሞ ወንዶች ይመስሉኛል። የሻሹ ፐርፐስ ፊቴን ፀጉሬን እንዳይነካው ነበረ። ስለዚህ አሁን እንደዚህ ፊቴ ላይ አፕላይ አድርጋለሁ እንዳልኳችሁ። ከ20 ደቂቃ በኋላ ትጥብ ብዬ እዛው ሳይደርቅ ሞይስቸራይዘሪን ቅብት እላለሁኝ እና ቆንጆ ነው የሚሆነው። ተጠቀሙበት። ፊታችሁን በቀላሉ ቤት ውስጥ ባለ ነገር እንዳልኳችሁ ኤክስፔንሲቭ የሆነ እንደዚህ የደረደሩት ነገር ሳይሆን ቤታችሁ ውስጥ በሚሰራ ነገር ፊታችሁን ፏ ማድረግ ትችላላችሁ። በቃ ቆንጆ ቆዳ ይኖራችኋል። አሁን ያልኳችሁን የመከርኳችሁን ተግባራዊ ካረጋችሁ ማለት ነው። አመሰግናለሁ።